እንደምናላችሁ ውድ ተማሪዎች፣ ይህ የሶስተኛ ክፍል የአማርኛ ቋንቋ ትምህርት ነው። በዚህ ክፍል የሰውነት ክፍሎችን እንመለከታለን። 1 ራስ፣ 2 ጆሮ፣ 3 አፍንጫ፣ 4 ጣት፣ 5 እግር፣ 6 ጉልበት፣ 7 እጅ፣ 8 አፍ፣ 9 አይን፣ 10 የእግር ጣት፣ 11 ደረት፣ 12 ደረት፣ 13 ሆድ ናቸው። አሁን ደግሞ የተወሰኑ የሰውነት ክፍሎችን ጥቅማቸውን እንመለከታለን። በአፍንጫዬ አሸታለሁ፣ በምላሴ ቀምሳለሁ፣ በእጆቼ እሰራለሁ፣ በዓይኖቼ አያለሁ፣ በእግሮቼ እሄዳለሁ። እሺ ተማሪዎች፣ የሰውነት ክፍል በገጽ 43 እና 44 ላይ በመማሪያ መጽሐፋችን ላይ ቀርበዋል። በዚህ መንገድ እንድትለማመዱ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።